ሰላም ቤተሰቦች እንዴት ናችሁ? እስኪ ዛሬ ቀላል የሆኑ ህይወታችን ላይ ለውጥ ሊያመጡ የሚችሉ ነገር ግን ችላ የምንላቸውን ሀሳቦች ለዛሬ በስምንት ከፍለን እናያለን። በዛም ቡና እያፈላን ነው የምናወራው። አብራችሁን ቆዩ። አንደኛ፣ የ5 ደቂቃ ህግ። ይህ ማለት ማንኛውም ስራ ከ5 ደቂቃ በታች የሚፈጅብን ከሆነ በኋላ እሰራዋለሁ፣ ነገ እሰራዋለሁ ብሎ ማቆየት በፍጹም አያስፈልግም። አሁኑኑ መጀመርና መጨረስ። ሁለተኛ፣ ጠዋትም በውሃ መጨመር። ጋይስ ግን ይህን አንዴ እዚህ አላቆምና ቡናው አያምርም? በእውነት በጣም ነው የሚያምረው። እሺ ወደ ሀሳባችን ስቀጥል፣ ጠዋታችንን በውሃ ስንጨምር አንደኛ በሽንት ሊሆን ይችላል፣ በላብ ሊሆን ይችላል ያወጣናቸውን ፈሳሾች እንተካለን። ሁለተኛ አይምሯችን ንቁ እንዲሆን ያደርጋል። በጠዋት አንድ ብርጭቆ ውሃ መጠጣት አይምሯችን የተነቃቃ ሪፍሬሽ አድርጎ እንዲነሳ ያደርገዋል ማለት ነው። ሶስተኛ ለራስ ጊዜ መስጠት። ይህ ማለት ሙሉ ቀን በብዙ ክራውድድ ውስጥ ሆነን ሊሆን ይችላል። ልክ ግን 10-15 ደቂቃ ለራስ ጊዜ መስጠት፣ ውሏችንን ማዳመጥ፣ ልባችንን ማዳመጥ በጣም ጠቀሜታ አለው ማለት ነው። አራተኛ ንቁ አዳማጭ መሆን። ይህ ማለት ከሰዎች ጋር ንግግር ስናደርግ ሊሆን ይችላል፣ በስራም ጉዳይ ሊሆን ይችላል። ከማንኛውም ሰው ጋር ንግግር ስናደርግ ለመመለስ ሳይሆን መስማት ያለብን ለማዳመጥ፣ ከዛ ላይ ትምህርት ለመውሰድ፣ ለራሳችን የሚቀርልን ነገር እንዳለ አስበን በትኩረት ማዳመጥ በጣም አስፈላጊ ነው ማለት ነው። ሌላው ቀድሞ መገኘት። አምስተኛው ቀድሞ መገኘት። ይህ ማለት ቀጠሮ ኖሮን ከሰው ጋር ሊሆን ይችላል፣ ከጓደኛ ጋር በስራ ምክንያት ሊሆን ይችላል። ቀጠሮ ስንይዝ ከቻለን 5 ደቂቃ 10 ደቂቃ ቀድሞ መገኘት። ይሄ ለነገሮች የሰጠነውን ትኩረት ያሳያል፣ ለዛ ሰው ያለንን ክብር ያሳያል። ያም ሰው ደግሞ መልሶ እንዲያከብረን ያደርጋል ማለት ነው። ስድስተኛ መማርን አለማቆም። ማንበብ ለሚወድ ሰው አትሊስት 1 ፔጅ በቀን ማንበብ ወይም ደግሞ የተለያዩ ቴክኒኮችን ማዳበር፣ መማር፣ አዳዲስ ነገር ለማወቅ መሞከር አለብን ማለት ነው። ራሳችንን አፕዴት ማድረግ ያስፈልጋል ማለት ነው። ሰባተኛ የዲጂታል እረፍት። በተለይ ደግሞ ልንተኛ ስንል ቀደም ብለን በቃ ለ1 ሰዓት ስልካችንን ኤኒ ኤሌክትሮኒክስ ከዙሪያችን ማራቅ አለብን ማለት። አይምሯችን በተረጋጋ ሁኔታ ሳይጨናነቅ ሪፍሬሽ አድርጎ መተኛት አለበት ማለት ነው። ስምንተኛ ለትናንሽ ስኬት ማመስገን፣ ራሳችን ትንሽ ነገር ስኬት ካደረግን ያን ነገር ማድነቅ፣ በቃ እችላለሁ፣ ጎበዝ ነኝ፣ አሳካሁት ማለት አይምሯችን አፕሪሼት ባደረግነው ቁጥር ለአዲስ ስራ ይነሳሳል። የባይዛዊ በጣም ሚስጥራዊ ነው። ሁሌም ማጉረምረም ሳይሆን በቃ ማመስገን፣ ቴንኪዩ ችዬዋለሁ ማለት በጣም ወሳኝ ነገር ነው ማለት ነው። አይሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ግን እንደ ቦነስ አንድ ነገር ልጨምርላችሁ። መጸለይ በጣም ለህይወታችን ትልቅ ቁልፍ አለ። ሰላማችን እንዲመለስ ያደርጋል። ስለዚህ ትንሽ ደቂቃ ወስዶ መጸለይ በጣም አስፈላጊ ነገር ነው። ይህ ቪዲዮ ከጠቀማችሁ ሰብስክራይብ እያደረጋችሁ የልብ ቅርጽን ምልክቷን ተጫኑ። መልካም ቀን።